ኢትዮጵያና በኤርትራ መካከል ባሁን ወቅት ያለውን ግንኙነት ተንታኞች ጦርነትም የሌለበት በማለት ይገልጹታል። ይህ ሁኔታ ታዲያ በተለይ ሁለቱን ሀገራት በሚያዋስኑ ቦታዎች ላይ ተጽዕኖ በጉልህ ይታያል። በእነዚህ አካባቢዎች ያለው ኢኮኖሚያዊ እንቅስቃሴ ከግጭቱ በኋላ በከፍተኛ መጠን ተቀዛቅዟል። ሪፖርተራችን ሰመረ ምሩጽ ሁለቱን ሀገራት ከሚያዋስኑት የኢትዮጵያ ከተሞች አንዷ በሆነችው ዛላምበሳ ተገኝቶ ተከታዩን ቅኝት አድርጓል። እነዚህ ጎዳናዎች ከ10 ዓመታት በፊት የሰዎች ግርግር የማይጠፋባቸው የጭነት መኪኖችም በብዛት የሚመላለሱባቸው ነበሩ ይላሉ ከተማዋን የሚያውቋት። ዛሬ የከተማዋ የንግድ ማዕከልነት ታሪክ ሆኗል። ዛላምበሳ በፈራረሱ ህንጻዎች ተሞልታለች። በከተማዋ መጠነኛ የሚባሉ ጅምር ህንጻዎች ይታያሉ። ከግጭቱ በፊት በከተማዋ ነጋዴ የነበሩት ቄስ ቢዘን ገብረስላሴ ዛላምበሳ የቀድሞ ውበቷ ጠፍቷል፣ የንግድ እንቅስቃሴዎቿም ቆሟል ሲሉ ይመሰክራሉ። ተወሊደላ እየ ህዝቡ የለሁላ ጽባሕን ወው ከሐልፈላ እያ ይህችን ከተማ ተወልጀባታለሁ። አሁንም እዚሁ ነው ያለሁት። ከተማዋ የተጎዳች ከተማ ናት። ወደ ብዙ የሀገራችን ከተሞች ሲሄድ አድገው በህንጻዎች ተከበው ነው የማያቸው። እዚህ ግን እንደዚህ የለም። የተለያዩ ሰዎች ህንጻዎችን ለመገንባትና ንግድ ለመጀመር ሞክረዋል። ግን ምንም እንቅስቃሴ ስለሌለ ጥቅም የለውም ብለው ጥለውት ሄደዋል። በብዙ የሀገራችን ክፍሎች መሬት በቀላሉ የሚታይ አይደለም። እዚህ ግን እንደምታዩት ጥቅም ላይ እየዋለ አይደለም። ወሬት ለሙ ሱቅ ይካይራን ሱቅ ይለም ግን ይሪኡ ወለው እነዚህ የድንጋይ ምሽጎች ኢትዮጵያና ኤርትራን ከለያዩ ከ15 ዓመታት በላይ ተቆጥሯል። ከግጭቱ በፊት የንግድ ማዕከል የነበረችው የኢትዮጵያ የውጪና የገቢ ንግድ በከፍተኛ መጠን ይካሄድባት የነበረችው የዛላምበሳ ከተማ በግጭቱ ምክንያት ሙሉ በሙሉ በሚባል ደረጃ ወድማለች። ግጭቱ እስካሁን ተጽዕኖን ከሚያሳይባቸው ቦታዎች ውስጥም በግንባር ቀደምትነት ዛላምበሳ ተጠቀሳለች። ከኢትዮ ኤርትራ ግጭት በፊት የዱቄት ፋብሪካ የነበረው ይህ ቦታ ዛሬ ፍርስራሹ ቀርቷል። የውጪና ገቢ ንግዱ ማቀላጠፊያ የነበረው የጉምሩክ ይዞታም ከፈራረሱ ድንጋዮችና ብረቶች ጋር ለትውስታ ብቻ ቆሟል። የጉሎሙካዳ ወረዳ ዋና ከተማ የነበረችው ዛላምበሳ አሁን በፋጺ ተተክታለች። አብዛኛው በከተማዋ የነበሩ የቀደሙ ነጋዴዎች ከተማዋን ለቀው ሄደዋል። ለንግድ ስራዎቻቸው ሌሎች አካባቢዎችንም ምርጫቸው አድርገዋል። በዛላምበሳ በህንጻ መሳሪያዎች ንግድ ላይ የተሰማሩት አቶ ገብረ ኪዳን በከተማዋ ነባራዊ ሁኔታ ምክንያት ንብረታችን እንኳን ዋስትና መሆን አቅቶታል ይላሉ። ንሕና እዚ መንቀሳቀስና ሲና እምበር ካብ እኛ አሁን መንቀሳቀሻ አማተናል። ከተለያዩ ቦታዎች አምጥተን ንግድ መሞከር እንፈልጋለን፣ ግን አልቻልንም። ባንኮች ማስያዣ ንብረት ይዘን እንኳን መመለሳችንን እርግጠኛ መሆን ስለሚያቅታቸው ብድር አያቀርቡልንም። ግጭቱ እነሱንም እኛንም ጎድቶናል። በአካባቢው ያለው ሁኔታ ለከተማ ወጣቶች ለመስራትም ሰርቶም ለመለወጥም ቀላል አልሆነም። የከተማዋን ወጣቶች ወደ ስደት ከሚገፉ ምክንያቶች ውስጥም አንዱ ሆኗል። ከተማ ያለው ወጣት ሴቱም ወንዱ ማለት ነው መሰደድ ነው አንደኛ ምርጫው። እንደ ሁለተኛ ምርጫ የሚታሰበው አገር ውስጥ ትንሽ ቤተሰብ ያለው ሰው ቤተሰብ ጋር ተጠግቶ መስራት የሚችል ሰው ካልሆነ በስተቀር ወጥተህ ራሱ አገር ውስጥ ሆነ ከባድ ነው በብዛት እና ቢያንስ በብዛት የሚመርጡት መሰደድ ነው። እንዲያውም ከብዙ ጓደኞቼ ብቻ ነኝ እዚህ ውስጥ የቀረው እንጂ እንዳለ አውሮፓና ምናምን ባህር ምናምን የሚሄዱት። በዚህ ማዕከልም ሞት አለ። ደማቅ እንደነበረችና ገንዘብም በከፍተኛ መጠን ይንቀሳቀስባት እንደነበር የሚነገርላት ዛላምበሳ ዛሬ ለወጣቶቿ የሥራ አማራጭ መፍጠር የከበዳት እነሱም ውጪ የሚሉባት ቀዝቃዛና ዝምተኛ ከተማ ሆናለች። መፍትሄዎች ሩቅ ይሁኑ ቅርብ ለመገመት እንኳን አዳግቷል። በኢትዮጵያና ኤርትራ መካከል ባለው አለመግባባት ዛሬም ድረስ የሚፈተኑ የሁለቱም ሀገራት ዜጎች አሉ። ታዲያ ይህ ችግር ያሳስበኛል የሚል አንድ ድርጅት የሁለቱ ሀገራት ዜጎች የሚሳተፉበት መርሃ ግብር ጀምሯል። ኢዮ ሞገስ ከሁለት አስርተ ዓመታት በፊት በኢትዮጵያና በኤርትራ መካከል በተፈጠረው ግጭትና መቋጫ ባላገኘው ጉዳያቸው ምክንያት ዋጋ የሚከፍሉ የሁለቱ ሀገራት ዜጎች ቁጥር ቀላል አለመሆኑ ይነገራል።
የሁለቱ ሀገራት ሰላማዊ ያልሆነ ጉርብትና የሚያሳስበው አሸናፊ ተክላይ ከ9 ዓመት በፊት ከአስመራ በስደት ወደ አዲስ አበባ መጥቷል። በኮምፒውተር ጥገና ህይወቱን የሚመራው ወጣቱ ኢትዮጵያዊ ከሆነች ባለቤቱ አንድ ልጅ ቢወልድም የዛ ግጭት መዘዝ ግን ደስታውን ሙሉ አላደረገው። እንደፈለኩ መመላለስ ይገባኝ ነበር። ሀገር ቤት ማሳየት ይገባኝ ነበር። ልጅም ሊያይ ይገባው ነበር። ይሄ አንድ እንትን ነው። ፐርሰናልም ከመጣው አባቴ እናቴ እህቴ እዚህ ኢትዮጵያ ሆኜ ነው ያጣዋቸው። ቀብርም አልሄድኩም። የሁለቱም ህዝብ በሁሉም ነገር መቆጣት የለበትም። ቢያንስ ሁለቱም ሰላማዊ ጎረቤታሞች መሆን አለባቸው። የአሸናፊ ባለቤት ወይዘሮ ሀና ማርያም ሰዴሳ ሁለቱ ሀገራት ለዜጎቻቸው ሲሉ ፍጻሜ ያልሰጡት ጉዳያቸው ላይ በመስራት ለመልካም ውጤት ሊተጉ ይገባል ባይ ናት። እንደኔና እንደሱ የተዋለዱ ብዙ ሰዎች ሊኖሩ ይችላሉ። ሁለቱም መንግስታት ያለባቸውን ችግር ተናበው ሰላም ፈጥረው ለኛም ሰላም ቢያደርጉልን እና ነጻነት ቢኖረን እንደምንፈልገው ልክ እንደሌላው ጎረቤት ሀገሮች የራሱ ኤምባሲ ኖሮት እንደፈለክ እንትን ብለክ ብትሄድ ብትመጣ ደስ ጥሩ ነው። ታዲያ የኢትዮጵያና የኤርትራ ጉዳይ በቸልታ ታልፏል ብሎ የሚያምነው ሴሌብሪቲ ኢቨንትስ የተባለ ድርጅት አሁን የሁለቱ ሀገራት ህዝቦች የሚሳተፉበት አዲስ መርሃ ግብር ጀምሯል። የመርሃ ግብሩ አስተባባሪ አቶ አብርሃም ገብረ ሊባኖስ በተለያየ ምዕራፍ የሚተገበረው ይህ መርሃ ግብር የመጨረሻ ዓላማው ሀገራቱን መልካም ጎረቤት ማድረግ ነው ይላል። ስናምንም ስንነሳም በታሪክ የተፈጠረ ነው። አሁን መመለስ አንችልም። ላላዊት ሀገር ኤርትራና ላላዊት ሀገር ኢትዮጵያ ብለን ነው የምንነሳው። ስለዚህ ሁለቱም ተጋጅቶ የፈረሰ ነገር አለ ነው። ስለዚህ ወደ አንድ ሲመጡ ሰላማዊ የሆነ ጉርብትና ይኖራል ብለን የምናስበው ምንድነው? ማንም ሰው ከኢትዮጵያ ወደ ኤርትራ ከኤርትራ ወደ ኢትዮጵያ መምጣት ቢፈልግ መምጣት እንደሚችል፣ ለመነገድ ቢፈልግ መነገድ እንዲችል ሰው መጠያየቅ ይችላል፣ ሰርቶ መኖር ይችላል። እዛ አካባቢ እንደ ሀገርም ደግሞ ኢኮኖሚክ ኢንቴግሬሽን ፈጥረን ትልልቅ የሆኑ ፕሮጀክቶች ሊያስተሳስሩን የሚችሉ ፕሮጀክቶችን በመገንባት ሰላማዊ የሆነ ነገር እንፈጥራለን ነው። በተለያየ መልኩ የሁለቱን ሀገራት ችግሮች ለመፍታት የተደረጉ ጥረቶች ውጤታማ አለመሆናቸውን የሚያነሳው አቶ አብርሃም የነሱ መርሃ ግብር ውጤቱ የተለየ እንደሚሆን ያምናል። የዓለም መንግስታት ይሁን የአፍሪካ መንግስታት ይሁን ኢጋድ ይሁን መንግስታቱ ላይ ነው ተጽዕኖ ለመፍጠር የሞከረው ነው። መንግስታቱ ላይ ደግሞ በዚህም ሊጠቀሙም የሚፈልጉ ሊኖር ይችላሉ፣ ወይም በአንዳንድ በማናቀው ምክንያት ግን ሪጀክት አድርጎታል። ግን የተጠየቁት መንግስታቱ ናቸው፣ ህዝቡ አይደለም። የኛ ፕሮጀክት መሰረቱ ከታች ወደ ላይ የሆነ ነው። ህዝቡ ነው ጠያቂ። ህዝቡ ደግሞ በቃ የኔ ነው ጉዳይ ነው ብሎ ዋጋ ከፍልበታለሁ ከተነሳ ደግሞ አሁን ዓለም ላይ እንደምታየው መንግስታት ብዙ ነገራቸውን እየቀየሩ ያሉት በገዛ ህዝባቸው ነው እንጂ በዓለም መንግስታት ግፊት አብቅቷል፣ አልፏል። እሱ ሁለቱን ሀገራት መልካም ጎረቤት ማድረግ ዓላማው ያደረገው ይህ መርሃ ግብር የሃይማኖት አባቶች፣ ታዋቂ ግለሰቦች፣ አርቲስቶች፣ ምሁራንና የተለያዩ የህብረተሰብ ክፍሎች የሚሳተፉበት ነው። ዋናው ዓላማው እንዲሳካም እስካሁን ከተለያዩ የህብረተሰብ ክፍሎች ጋር ውይይት አካሂዷል። ውይይቶቹ ቀጣይነት የሚኖራቸው ሲሆን በመጨረሻም ለሁለቱ ሀገራት መንግስታት ጥያቄ ይቀርባል። የዚህ መርሃ ግብር ተሳታፊ ሆነው አሸናፊ ተክላይ ኢትዮጵያና ኤርትራ ችግራቸውን ፈተው መልካም ጎረቤት እንደሚሆኑ ልጁም የአባቱን ሀገር እንደሚያይ ተስፋ አድርጓል። ይኸው በኢትዮጵያና በኤርትራ መካከል የሚካሄደው የሰላም እንቅስቃሴ አካባቢያዊ ሁኔታ መያዝ እንዳለበት ፕሮፌሰር ምድሬ ታደሰ በእንግሊዝ ሀገር የኪንግስ ኮሌጅ ተመራማሪና በተለይም ደግሞ በኢትዮጵያና ኤርትራ ጉዳይ ላይ ለበርካታ ዓመታት ምርምር ያደረጉት በቀኑ የኢቲቪ 4 ማዕዘን ዜና እንግዳ ሆነው ከተናገሩት አብረን እንከታተል። ብዙ እድሎች አምልጠውታል። ይሄ አካባቢ በአጠቃላይ አካባቢው ሲታይ ማለት ነው። ጂኦፖለቲካል ተጽዕኖ አለው፣ የኢኮኖሚ ተጽዕኖ አለው፣ የፖለቲካ ተጽዕኖ አለው። ከሂማን ሴኩሪቲ አንፃር፣ ከሰዎች ደህንነት አንፃር፣ ከኢኮኖሚ እድገት አንፃር ከፍተኛ ጉዳት አድርሰዋል። የአልጀርስ ስምምነት መሬት ላይ ነው ያተኮረው፣ የመሬት ሽግሽግ ላይ። የመሬት ሽግሽጉ የግጭቱ መነሻ ስላልነበረ የግጭቱ መፍቻ ሊሆን አይችልም። ስለዚህ ከአልጀርስ ስምምነት ወጣ ባለመልኩ አካባቢያው ሰላም፣ ትንኮሳዎችን የማቆም ፕሮፓጋንዳዎችን የማቆም በአጠቃላይ የግጭት አዙሪቱን በሚቀይር መልኩ ነው እንደገና ነው መፈተሽ ያለበት። ስለዚህ ማዕቀፉ መስተካከል አለበት፣ ጥያቄዎቹም አጀንዳዎቹም መለየት አለባቸው። በዛሬው ዕለት በሕዝብ ተወካዮች ምክር ቤት የ9 ወራት ሪፖርት ያቀረቡት የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ደግሞ የኢትዮጵያና የኤርትራን ጉዳይ አስመልክቶ ለቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል። ተመጣጣኝ እርምጃዎችን በመውሰድ የልማት ስራዎቻችን ላይ ትኩረት አድርገን የመሄድ የፖሊሲ ነው ስንከተል የነበረው።
እስካሁን ድረስ ባለን አጠቃላይ ሁኔታ ይሄ ፖሊሲ በትክክል ሲሰራ የነበረ ፖሊሲ ነው። በተደጋጋሚ ግን የኢትዮጵያ መንግስት በተለያዩ መድረኮች ላይ ከኤርትራ መንግስት ጋር ለመደራደር በሁለትዮሽ ግንኙነትም በሶስትዮሽ ግንኙነትም በዓለም አቀፍ ድርጅቶችም ይሄን አቋም ሲያራምድ ነው የቆየው። ይሄን ጎን ለጎን ባለፈው ዓመት ያነሳነው ያጠናነው ጥናት ተመሳሳይ ይሄንን የሚያጠናክር ነው። ካሁን በኋላ 5ቱ የሰላም ነጥቦች ናቸው ወይ መቀጠል ያለባቸው ወይስ አዲስ ስትራቴጂ መውሰድ አለብን? በመሰረቱ እነዚህ ጥናቶቹ የጦርነት ስትራቴጂዎች ወይም የጦርነት ጥናቶች አይደሉም። ዲፕሎማሲያችንን ኤርትራ ላይ የምንከተለውን አጠቃላይ ሁኔታ የሚጠቁሙ ናቸው። ከነዚህ ውስጥ አንዱና ዋናው እዚህ ቤትም በክቡር ጠቅላይ ሚኒስትራችን የተገለጸው በኤርትራ መንግስት ጋር በሰላማዊ ሁኔታ የመነጋገር ሁኔታ በተለያየ መድረክ ወደ ተግባርም ጭምር ገብተን ማለት ነው ቅድም ያነሳሁት ማለት ነው እነዚህን እንቅስቃሴዎች እያደረግን ያለነው እስካሁን ምላሽ አላገኘንም። እስካሁን በጎ ምላሽ አላገኘንም። ጥረታችን ይቀጥላል።